ከዛ ውጭ ግን ባላቸው መንገድ ሊያረጉ የሚችሉት ነገር ካለ በተወሰነ መንገድ የራሳቸውን ሚና ይዘው መሄድ አለባቸው። ግን እዛ ጋር ስቴጅ የምታያቸው ያልሆኑ ያልተገቡ ነገሮች ግን አያሉ። እሱም በግልጽ መናገር ፈልጋለሁ። ምንድነው የሚሆነው? የአእምሮ ህመም ያለበት ሰው ሲገረፍ ታያለሽ፣ ሲታሰር ታያለሽ፣ ለብቻው ሲቀመጥ ታያለሽ። ይሄ ህክምና አይደለም። ማንም የሚያርገው ማንም ማለት ነው፣ ህክምና አይደለም። ይሄ የታማሚውን መብት የሚጥስ የመታከም መብቱን የሚከለክል አሰራር ነው። ሰው ታስሮ ሊድን አይችልም። አንዳንድ ቦታ ስቴጅ ስሙን መጥቀስ አልፈልግም፣ አንድ የሆነ ቦታ ሄጄ ነበርና ምንድነው የሚያደርጉት? ሰዎቹ ልክ የሆነ በባህር ዛፍ እንጨት የተሰራ የዶሮ ቆጥ የሚመስል ነገር ውስጥ እዛ ውስጥ ነው የሚያስገቧቸው ምናምንና አንዳንድ ቦታ ሰይጣን ይዞታል፣ ሰው ሲመታ ምናምን ሲደረግ የሚባሉ ነገሮች አሉ። እሱ ህክምና አይደለም። ያን ይሄ ችግር ያለባቸው ሰዎች፣ እንደዚህ አይነት ነገር የገጠማቸው ቤተሰቦች ሰዎቻቸውን በዛ ልክ ማሳከም የለባቸው። ለምሳሌ ሳይካትሪ ህክምና ላይ ሲመጡ ይሄ በተለምዶ በጣም